አመንሽም አላመንሽም ወደድሽም ጠላሽም እኔ አይመለከተኝም። ነገር ግን ስልክሽ ላይ ያሉ 99.9% የሚሆኑ ስልክ ቁጥሮች ምንም ጥቅም የላቸውም። እውነቴን ነው። ዝም ብለሽ ናሻችሁ 99.9 የሚጨበርበት ከሆነ አሁንም .9 ልበል። ምንም ጥቅም የላቸውም። ዝም ብለሽ ያሻችሁ። ስለዚህ አጥፏቸው። ጥቅም የሌለ ቃፎ ከከቨሩ አይሻሉ። ከቨር እውነት በጣም ከቨር እውነት ይርጉኝ። ከከቨር ጋር ራሱ አወዳደርኳችሁ። ከቨር በጣም ጥቅም አለው። እውነት ነው። ስልኬን አሁን ከስንት አደጋ ተጠባበቀን። ምንም ለምንም እስከ ምን ላገባ ነው። ቆየ ሰርግ የቀን ባልመጣ ችግር አለው እንዴ? ማለት ምንድነው ችግሩ? እኔ ደግሻለሁ። ዛሬ ወለወረ ምናምን ጠርቻችኋለሁ። ሁላችሁንም ሄዳችሁ እዛ ብሉ። ነገር ግን ያልመጣም የሰርጉ ባልመጣ በቃ ያልመጣም እንዴ አሳማውላ አገባ የምትሉ ልበሉ። በቃ ሄዱ ብሉ። አማዞን አደየር ብሻው ጣሏት ተጣሉ አይመለከተኝም። እኔ ጋር አልመጣም። የሰርግ አልመጣም። ባልገኝ ብገኝ ምንድነው አላማችሁ? ስለዚህ አልመጣም። ስፈልጉ ብሉ፣ ስፈልጉ አትብሉ። አይመለከተኝም። ጠርቻችኋለሁ። አመጣችሁ ነው። ካልመጣችሁ አትምጡ። ከኔ ግን ሚስቴ ጋር የሆነ ቦታ መሄድ ይፈልጋል። ሰው ሙቶ ሲለቀስ የሚሳቅ ቢሆን እኔ በጣም ብዙ ምስቅበት ሰው ነበር። እውነቴን ነው። እርግጥ ነው አይባልም። ነገር ግን እኔ የሚሳቅ ቢሆን እስቅ ነበር። አስባችሁታም በህይወት እያለ ያነሊ ሌባ ልቅምቅም እንደው ፈጣሪ እንደው ከዚህ መንደር ይሄ ልጅ እንደው ወዲያ ውስድ አድርጎ ይገላግለን እንጂ እኮ እንደው ሀገሩ ሰላም አይሆንም። ይሄ እያለ ይሄ እንደው አሳዳጊ የበደለው ይሄ ዘሩ ማንዘሩ እንዲህ ነው እኮ ምናምን ሲሉ ቆይቶ ልክ ሲሞት አየየዋ እንዴት አለ ጥሩልኝ እንደው እንኳን አይደለም ሊናገር ሰው ሲያልፍ አንገቱን ደፍቶ ነበር። እንደው ታላቅ ወንድሙ ነው እንጂ ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተሉ ዓለምን በየዋህነት ማየት ነው። እውነት ነው። ከዚህ ውጭ ያለው ልጅነት አይደለም። ምክንያቱም ባዶ እግር የሚያስሮጥም የዋህነት ነው። የሚያጫውትም ልብ ብላችሁ ማታ ተደባድበኩ የሆነ ልጅ ጋር ተፈረካክሰ ምናምን ከዛ እናት አባት ያሊ ጋር ድጋሚ እንዳላይ ምናምን ተብለ ጧት ግን ባንድ ትጨውታል። የዋህነት ነው። ጨረቃን በሄደ እያልክ መከተልም የዋህነት። በቃ ዓለምን ሙሉ ባንድ ቦታው ነው ማየት። ከዚህ ውጭ ያለ ፍቅረኛ የላችሁ ማለት ሀብታም ትሆናላችሁ ወይም ችጋራም አትሆኑም ማለት አይደለም። እውነቴን ነው። ኖራችሁም አልኖራችሁም እስካልሰራችሁ ድረስ መናጢ ችጋራም ኮክኒያም ናችሁ። እውነቴን ነው። ፍቅረኛን ሰበብ አታድርጉ። እኔ አሁን ለምሳሌ አላፈቅረም እንጂ ካፈቀርኩ በስልክ ለማወራት ልጅ አንድ ገንዘብ እስካላገባው ድረስ አልሰጣትም። ይሄን ማወቅ አለባችሁ። ሰበብ አታድርጉ። ነው እስካላገባው ድረስ አንድ ገንዘብ አልሰጣትም ማለት ገንዘብ ኑሮኝ ወይ የምሰጣት ነገር ኑሮኝ ሰባዊነት ተሰምቶኝ የሆነ ነገር በጣም ቸግሯል ልሰጣት ካልሆነ ይሄ ለመቅበጫ ምናምን እጄ ላይ እስካልገባይ ድረስ ምንም አልሰጣትም። ይሆነ በቃ የሚያስፈልጋት አይገርምም። በአንድ ስቀን ብቻዬን አለቀስኩ። በአንድ በልተን ብቻዬን ግን ተራብኩ። አሁን ግን ለመደብኝ መሰለኝ። ስስቅም ወደ እናንተ እመጣለሁ።